بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. يمجمّر طيّاك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ባለቤቴ ጫት ይቅማል፣ ረከቦት አቀራርቢ ይለኛል፣ ገበያ ስወጣም ጫት ገዝተሽ ነይ ይለኛል። እኔ ከሰዑዲ ገብቼ ነው ኑሮ አልሆነልኝም። ጓደኞቹን አምጥቶ የዱዓ እያሉ ይቅማሉ። ወሬያቸው ሁሉ ስለ ቲክቶክ ስለ ኳስ ነው። እንቢ ስለው በመላእክት ትረገሚያለሽ ይለኛል። ጨነቀኝ፣ ምን ላድርግ ኡስታዝ? እስኪ የምትለኝ ነገር ካለ አላህ ጀዛህን ይክፈልህ ኢንሻአላህ። ባረከላሁ ፊክ። መጀመሪያ ነብዩ አለይሂ ሰላቱ ወሰላም መላእክቶች ይረግሟታል የተባለችው ሴት ባለቤቷ ሐቅን ጠብቆ መስመርን ጠብቆ ሸሪዓን አማክሎ አይቶ የሚይዛት የሚንከባከባት ነው እንጂ በሐራም የሚያዛት ጫት ግዢ የሚላት ወደ ሙሐረማት የሚልካት ይቺ አይደለችም የምትረገም። እንደው ያላቅጣጫው ኳሱ ባይመታ ምን አለበት? አላህ 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 ምን ነው ነብዩ አለይሂ ሰላቱ ወሰላም ነዓም የባልን ሐቅ ከበድ አድርገው ተናግረዋል። አዎ لو أمرت أحدا أن يسجد لأحد لأمرت المرأة أن تسجد لزوجها لعظم حقه عليها ብለው ነብዩ አለይሂ ሰላቱ ወሰላም ከበድ ያለ ንግግር ተናግረዋል። እኔ አንድ አካል ለሌላው አካል ከአላህ ውጭ ላለ ሱጁድ እንዲያደርግ ቢፈቀድ ኖሮ እና እማዝ ቢሆን ኖሮ ሚስት ለባሏ ሱጁድ እንድታደርግለት አዝ ነበረ። ግን አይቻልም። ሱጁድ ለአላህ ብቻ ነው። ይሄ ለዕظም حقه عليه حق የሱ ሐቅ እሷ ላይ ከባድ ስለሆነ ባል ወደ ግንኙነት ጥሪ አድርጓት ነይ ብሏት ወደ ፍራሽ ጥሪ አድርጎላት ምንም አይነት ሸርዓዊ ምክንያት ሳይኖራት እንቢ ካለች ለعنتها الملائكه መላእክቶች ይረግሟታል። በሰማይ ያሉ መላእክትም ይረግሟታል። አላህም ይቆጣባታል። حتى يرضى عنها እስከሚወድላት ድረስ አፎት እስከሚላት ይቅር እስከሚላት አዳር ብቻ አይደለም ቀኑም ይቀጥላል። አፎት እስከሚላት ይቀጥላል። ይሄ መሰረት አለው፣ መነሻ አለው፣ አካሄድ አለው። ሐራም እያዘዝክ አይደለም። ሐራም ደግሞ ሲያዝሽ እርግማን እንደፈለገ ቢቸበችብሽ አይደርስም። ጫት ግዢ አልገዛም ሐራም ነው አልተባበርም። ለምን? አላሁ ሱብሓነሁ ወተዓላ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አላህን በማመስ ወሰንን በማለፍ አትተጋገዙ ብሏል አላህ ሱብሓነሁ ወተዓላ። መተጋገዝ ነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው የሐዲትን ሶሒህ ቃል ላ ጣዓተ ሊመኽሉቅ ፊ ማዕሲየቲል ኻሊቅ ፈጣሪን እያመፁ ሰውን ልጅ ማስደሰትና መታዘዝ የሚባል ነገር የለም። ለእናት ለአባት ለባል የለም። ስለዚህ ጫትም አዘዘ፣ ረከቦትም አዘዘሽ። ሽርክያት መገለጫ ይሆን ምንድነው? ጭስ የሚያጨሱበት ምን የሚሉበት አለ፣ ማቀጣጠያ ምኑ መጀን ምናምን ሊሉበት ማለት ነው። ይሄ ክልክል ነው። አታግዥ በዚህ ላይ ባረከላሁ ፊክ። ቢፈታሽ መጀመሪያ ምን አወለ እህቶች የሆነ የደረሰባችሁ ደርሶባችኋል። ያልሞከራችሁት ግን ተማሩ እስኪ። ብልህ እኮ ከሌላ ነው የሚማረው። እናንተ ያልገባችሁበት ተማሩ ከዚህ። ብልህ ብልጥ ምርጥ የገባው አራዳ ምርጥ የከተማ ልጅ ማለት የገባው ልጅ አራዳ
ከዘመን ጋር ሐጅ ማለት በሌላ ሰው የሚመከር ቡልሃ ነው በራሱ ነው ደርሶበት የማይማር ከሆነ ደግሞ ይሄ የቡልሃ ጀንፈል ነው ምን ይባላል ምን ትሉታላችሁ እህታችን ሸውዶሽ ሊሆን ይችላል ምን ሊሆን ይችላል ጫቃሚ ጋር አትኑሩ ለጫቃሚ ብቻውን ታደርግለታለች ሌላ ጋር ሶስተኛ አራተኛ ብትሆኛ አህሉ ሱና ጋር ያ ረብ እንደው ልቦና አስጠንቆ እንዴ ይሄ ሁለተኛ ሶስተኛ አራተኛ ምንኛ ተጣሉና ሌላ ነገር ላይ ትወድቃላችሁ ተው ሰው ብዙ ጀዝባ ነው ብዙ በጫት ተበልቷል ጫቃሚ አታግቡ ጫቃሚ ለትዳር አይሆንም ካፊር ነው አላልኩም ሰው ምርጫ ይመረጥ የተባለው እዛው ሙስሊም ነው እንጂ ካፊርና ሙስሊም ማለት ምርጫ አይቀርብም መጀመሪያ ሙስሊም መካከል የሚመረጣል በተለይ ይሄ ሽርክያ ሸሆቹ ድረሱልኝ ሸሆቹ ሀጅ አይናውጡ ሸሆቹ ምን የሚል ከሆነ አታ ካፊር ሙሽሪክ ነው ባልም አይሆንሽ ጫቱን ይዞ ለሱ ስሚቅም ከሆነ حرام እየሰራ ለዱዓ መሳሪያ ብሎት ከሆነ ሙብተዲዕ ነው ቢድዓ ውስጥ ገብቷል ይሄ አዲስ አምጭ ነው ይሃካ ጫት የዱዓ መሳሪያ ያደረገ የለም ሸሪዓ የለም እዛ ውስጥ እነመጀንን እነምንን ተወሱላትን ምንም ያደርግ ከሆነ ቀላቅሎበታል በአሁን ሰዓት ደግሞ ጫት ብቻ የለም hatta እስኪ ዱዓ እናድርግ ነው የሚለው እንትኑ ሳይቀር ክርስቲያኑ ሳይቀር ጫት ይዞ ሲቀመጥ ብዙ ምናልባት ወጣት እየቃመ ኳስ ላይ ይችላል እየቃመ ቲክቶክ ላይ ይችላል እየቃመ የሚቸክላል እየቃመ የሚያነባል አዎ እነዛ حرام ብቻ ነው የሚሆንባቸው حرام ነው ራስን አትጉዳ ነው የምንለው ምናልባት እንደዚህ አይነት ካለ ማለት ነው ዱዓ መሳሪያ ካደረገ ሲራሳ ከጨመረበት ጫቱ ሀጃ ያወጣል ካለ ካፊር ነው እርር ያለ ካፊር ጫቱ በመስመሩ ልክ ሀጃ ያወጣል ካለ ማለት ነው የሀጃ ለማውጣት ሰበብ ነው ካለ ቢድዓ አምጥቷል ትንሹ ሽርክ ነው የሚሆንበት ስለዚህ ከሐራም የባሰ ነገር ሰርቷል ማለት ነው ባረከላሁ ፊክ አሁን ይሄንን የሚልን ሰው ዝሙት ቢሰራ አንድ ሰው እሪ ነው የሚባለው ይሄ ግን ከዝሙት ይበልጣል ጫት ብዙ ማአት ነው ይዞ የሚመጣው ይሄንን እራቁ ባረከላሁ ፊክ አትታዘዥ እንብየው በይ በቃ የሚስተካከል ከሆነ አስመክር የሚተውበት ከሆነ አስመክር ከዛ ውጭ ያለ እንግዲህ ከመጀመሪያ ነግሬሻለሁ ሽርክያት እየሰራ ከሆነ ሙሽሪክ ነው ሙሽሪክ አትቀመጪ ቢድዓ እየሰራ ከሆነ አሁን የሚስተካከል አስመክሪ ምናልባት በቢድዓ አይከፍርምና በዚህ አስመክሪ የማይመከርና እንትን የማይል ከሆነ ቆይ ዛሬ ቆይ ነገ እያለሽ እዛው አንድ ወልደሽ ከሆነ ሁለተኛ ሁለት ወልደሽ ከሆነ ሶስተኛ እየጠበቅ በቃ ልጆች አንቺ በከንከን ብላችሁ ነው የምትቀሩ አላህ ብላችሁ ያ አላህ መፍትሄ ያምጣልሽ ያ ረብ እንደው አሁን ወፋፍራ መውጣት ጫቃሚ ሆኗል አላህ ደግሞ ለፈተና ገንዘብ ይሰጣቸዋል ጫት የማይቀመው ብር የለውም የሚቀመው ግን ብር አለ ፈተና እኮ ፈተና ዱንያ አላሁ አዕለም ሁለተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ አንድ ሰው ከሙሽሪኮች በራእ ሆኗል ጠርቷል የምንለው ምን ነገራቶችን ሲያሟላ ነው ሙሽሪኮችን ጃሂል በመሆናቸው ሙስሊሞች ናቸው የሚል ሰው ከሙሽሪኮች ጠርቷልን ብዙ ጊዜ ነው ጠይቃችሁኛል አንድ ሰው ከካፊሮች ጠራ የሚባለው አንዴ ሶስት ነገር መገኘት አለበት ይላሉ الشيخ العلامة محمد الأمين الشنقيطي رحمه الله تعالى مستنبطا من هذه الآية الكريمة قد كانت لكم أسوة حسنة في إبراهيم والذين معه إذ قالوا لقومهم إنا براء منكم ومما تعبدون من دون الله كفرنا بكم وبدا بيننا وبينكم العداوة والبغضاء أبدا حتى تؤمنوا بالله وحده الله سبحانه وتعالى هنا بإبراهيم كسوغا بنبروتن بمرسلوች كسوغا بنبروت بأمانيانم ለናንተ ትልቅ ሞዴልና አርአያ ተደረገላችሁ እትቃሉ ለቀውሚም ለህዝቦቻቸው ባሏቸው ጊዜ ኢና ቡራአኡ ሚንኩም እኛ ከናንተ የጠራነን አታቁንም አናቃችሁ አንድ አይደለም ወሚማ ተዕቡዱነ ሚን ዱኒላህ
ከአላህም ውጭ ከምታመልኩትም የጠራነን። ሁለት ከፈርና ቢኩም ወበዳ በይነና ወበይነኩም العداوة والبغضاء በእናንተ ክደናን በእኛና በእናንተ መካከል ጥላቻና ጥላትነት ነግሷል ዝንተ ዓለም በአላህ Subhanahu Wa Ta'ala ብቻ እስከምታምኑ ድረስ ይላል የቁርአን አንቀጹ። ከዚህ ላይ ሶስት ነገር እንይዛለን አሉ። አንድ ሰው ተአሲ ካደረገ ሞዴል አድርጎ መያዝ ከፈለገ እነዚህን ማየት አለበት። ሶስት ነገር። አንደኛ التبرؤ منه ومما يعبدون من دون الله ከነሱም ከሚያመልኩትም መጥራት አንድ ይጠበቅብሃል። ከቀብሩም ከቀብር አምላኪውም ከሁለቱም ከዶሪውም ከአምላኪው ከሁለቱም ነው የምትጠራው። ከሁለቱም ሽርክን እየቀጠቀጥክ ሰዎቹን የምትተዋቸው ከሆነ ወይሉልክ አወቂህም ከሁለቱም ትጠራለህ። ሁለተኛ አልኩፍር ቢሂ ልትክድ እነሱን መካድ። እኛና እናንተ መካከል አናቃችሁም አታቁልም የለም መካከላችን ግንኙነት ብጥስ መሐል ላይ ያለው ግንኙነት ምንም ያገናኘው ቀብር አምላኪ ጋር ዶሪ አምላኪ ሸህየነን ያባብዬ ያለ አምላኪ ገብርኤል ማርያም የሚያመልክ ጋር የለም ላ ኢላቀተ ለክ ምንም ግንኙነት የለህም። እዚህ ሶስተኛው ኢብዳኡ العداوة والبغضاء ጥላቻንና ጥላትነትን ግልጽ ማድረግ። እኛና እናንተ እኮ ትንሽ ነው የሚለየን፣ እኛና እናንተ እኮ ቢላዋን የሚለየን ትላለህ። ይሄ አህባሽ አባባል እኮ ነው። ያ ዑመር ገነቴ የሚባለው ሰውዬ ነበር ሲል የነበረ ይሄን ቢላዋን የሚለየን ተመልከተ። ሌላው ሙሉ ስላሴ ይለየናል፣ እንትን ይለየናል፣ የራሷ እንትን አላት እሷ ቤተ ክህነቷ የራሱ ግጋት አለው። እኛ ደግሞ እንደዛ የለም፣ እንደዛ ቢላዋ ነው የሚለየን። እንደዛ አይነት ጉዳጉዶች ናቸው እዚህ ምድር ላይ ኖረው አዑዙ ቢላህ። ስለዚህ ከካፊር ልትጠራ የምትችለው እነዚህ ሶስቱ መገኘት አለባቸው። ላቡዳ አንተ ከፈረው ማከፈር የግድ ነው። ሙሽሪኮችን ቀብር አምላክ ማክፈር የግድ ነው። ዋጅቡን عليك ان تخرجه عن الاسلام عذر بالجهل እያልክ ዝም ብለህ ያመጣህ አጠቅጥቅ እነ ዑመር ገነት እነ ዑመር ኮምበልሻ የቀረ የለም እኮ عذر بالجهل የሚባለው بالجهل አሉት እንጂ بالجهل አይደለም። ዑዙር እንደው በቃ ለሰራው ሁሉ ዑዙር ቢሉት እኮ ባንዲ ፊት እኮ ይሻላቸው ነው። ዑዙር ቢልጀህል ብለው ዑመር ኮምበልሻ ትልቁን አቅሪ እኮ ነው። ተፍሲር የሚያቀራ እኮ ነው ኮምበልሻ። ይህንን ሁሉ ቃልቻ እየሰበሰበ የሚያስተምር ነው የሚፈልጠውን ሁሉ አምጥተው ዑዙር ቢልጀህል ብለው ይሰጡታል። ዑዙር ቢልጀህል ብሎ የሚሰጠው ሰውዬ እኮ የሚሰጠው ይበልጠዋል በእውቀት ስለምናቃቸው ማን ነው ጀምዕያ ምን ቃልቻ ያለ መካከላቸው ምን የተሻለ ሰው አላቦ እንኩት ያለ እኮ ነው እንዳለ ጧሂ ባረከላሁ ፊኩም ለዩ ተመልከቱ። ስለዚህ ከአላህ Subhanahu Wa Ta'ala በአላህ ላይ የባዕድ አምልኮ ከሚፈጽሙ አካላቶች እስካራቅን ድረስ በራ የሚባል ነገር የለም አይሟላም። ስለዚህ መጥራት የግድ ነው ከነሱ እና ምን ማድረግ አለብን? በእነሱም መካድ ሐታ እኮ እዩ ተመልከቱ ነብዩላህ ኢብራሂም ጋር የነበሩት ምንድነው ያሉ? ለህዝቦቻቸው ምን አሉ? ኢና ቡራአኡ ሚንኩም እኛ ከናንተ የጠራነን ወሚማ ተዕቡዱን ሚን ዱኒላህ ከአላህ ውጭ ከምታመልኩት መጀመሪያ ተበረኡ አኒል ሙሽሪኪን ቀብለ አልአስናም ከጣዖታቸው በፊት ከሰዎቹ ነው የጠሩት። የአላህ አጠቃቀስ ሚስጥር አለው። ኢነ ሶፋ ወልመርወ ማጠቃቀስ አለው። ቅደም ተከተል ማምጣቱ ራሱ የሆነ ነገር አለ። የቁርአን አንቀጽ ከናንተም የጠራነን ከምታመልኩትም ከሰዎቹ መጀመሪያ ደገር ከሚሄዱ ሰዎች ጥራ ከደገር በፊት የሚገባህ ከሆነ ማለት ነው። የሚገባህ ከሆነ ይሄ ነው የመጣልን ይሄ ነው። ባረከላሁ ፊክ وقال الإمام ابن باز رحمه الله تعالى قد دلت الأدلة الشرعية من الكتاب والسنة حديث قرآن مولون تقومنا على وجوب البراءة من المشركين واعتقاد كفرهم ሙሽሪኮችን መጥላት ሙሽሪኮችን ከሃዲያን ናቸው ብሎ ማክፈር ይሄ የግድ ነው። ማክፈር ራሱ ግዳጅ እምን ድረስ ይደረሰዋል? የነሷራ ጃሂል የነሷራ ምን ማዕዙር ነው የሚል እኮ መጥቷል እኮ ስንት ነገር ነው የሰማነው ባለፈው ስንት ነገር ያውም ባለቤቱ አሁን ተራጁ አደረገ እንጂ ሩሃይሊ ከባድ ንግግር እኮ ነበር የነበረው በጣም ከባድ ግን እስከዛሬ ከነበረው ንግግር ተመልሻለሁ እዚህ ደርሻለሁ ብሏል። አሁንም ዳገቱ ጫፉ ስሩ አካባቢ ላይ ነው የቆመው። ውጣ ነው አሁን
ባረከላሁ ፊክ ስለዚህ ካፊሮችን ማክፈር ካፊሮችን ውስጥ ጥላቻ ሊኖር የግድ እነሱም ይጠሉሃል መጀመሪያ እኮ ولن ترضى عنك اليهود ولا النصارى حتى تتبع ملتهم الله ነግሮሃል አይደል አንተ كيف لا تكرهون እንዴት አትጠላቸው እንዴ የግድ ልታከፍር የግድ አክፍር والله ሶስተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ወደ ጥያቄ ስገባ የጀምዕያና የኢኽዋንን እንደዚሁም የሌሎችን ቃሪዎች ቁርአን ማዳመጥ እንዴት ይታያል ይሄንን ብታብራራልኝ ብዙ ጊዜ በሰለፊዮች ቻናል ይለቀቃል እና ሹብሃ ሆኖብኝ ነው የሚል እዚህ ላይ ኢኽዋን ጀምዒ ሱሩሪ ምን ይሆናሉ ቃሪዎቹ አብዛኛው ጊዜ ቁርአን የሚቀሩት ሰዎች ብዙ አይነት አመለካከት ያላቸው ሊሆኑ ይችላሉ እንግዲህ ሱሩሪያነት ወይም ደግሞ የኢኽዋን አመለካከት ወይ ጀምዕያ ውስጥ ያሉ ሊሆኑ ይችላሉ ትሰማለህ ቁርአን ችግር የለም ትሰማለህ ችግር የለም ተጽዕኖ ወደው ተጽዕኖ የሚያሳድርብህ ከሆነ ምናልባት ወደው ተጽዕኖ ካሳደረብህ ኹጥባውን የምትሰማ ከሆነ የሚመክረው ምክሩን ዳዕዋዎችን አዳምጣለሁ የምትል ከሆነ ትጎዳለህ ይሄ እዛን ጊዜ አንተን ይመለከታል መተው ባረከላሁ ፊክ አለበለዚያ ቁርአን ነው የሚቀር ዝም ብሎ ነው የሚቀር ያህባሽ ግን አትስሙ አህባሽ እኮ ያህባሽን ቁርአን ምን ትሰማላችሁ ምን ትሰማላችሁ አህባሽ ነው ካፊሮች ናቸው ፋሮች ስለሆኑ ከነሱ ምንም መስማትም አያስፈልግም እና የመሐመድ ኢብኑ ሲሪንን ያመጣሉ ብዙ ጊዜ መሐመድ ኢብኑ ሲሪን ልቅራለህ የሆነ ነገር እስኪ ላንብብልህ ወለው بعض አያ እስኪ ቁርአን ንቅራለህ አያ የቁርአን አንቀጽ አልፈልግም ወይ ተነሱና ሄዱልኝ ወይ እኔ ሄድላቸዋለሁ ብሏቸዋል ቁርአን እነዛ እስቲድላል ነበር ሲቀሩ የነበረው ዝም ብሎ የቁርአን አንቀጹን ሳይሆን የሚቀሩት እየቀሩ አቀራራቸውን ቀየር አድርገው እስቲድላል ነው የፈለጉት እስቲድላል መረጃ ማቅረብ መረጃ መስጠት የሆነ ነገር ማዕናውን የማስተላለፍ ዘዴ ነው እንደዛ አይነት አካሄድ ነው እነዛ ሲሄዱ የነበረውና እንጂ አለበለዛ ከአህለ البدع እነህም ብትሰማ ተዕሊም አይደለም ትምህርት አይሰጡም ምን አይሰጡም ዝም ብሎ ሰብህ اسم ربك الاعلى ቀራ ትሰማዋለህ ሶላት እንደሚሰግዱ ማለት ነው ከሙሉ ተዲዑ ኋላ ትሰግዳለህ ሌላ የሰለፊዎች መስጂድ ከሌለ ማታከፈረው ከሆነ እንደዚህ አይነት ኩፍርያ ከሌለበት ማለት ነው ባረከላሁ ፊክ አለበለዚያ አህባሽን እነዚህን እራቁ እነዚህን ቃሪ አታስተዋውቁ ባረከላሁ ፊክ ዋናው ደግሞ እንደ ምክር የምሰጠው የሰለፊዎች በጣም ብዙ ሁፋዞች እኮ አሉ ብዙ ቃሪዎች አሉ የራስህን መዳብ እጅ ላይ ያለ ወርቅ ከመዳብ እኩል ነው አይነት የራስህን ያረከስክ የሌላ አታምጣ ስታቀናብሩ የሰለፊዎችን ድምጽ አድርጉት ባረከላሁ ፊክ ብሩ ነው እንደዛ ሞልቶን ቤታችን ስንት ያለኛ እነሱ ምን እንትን ደግሞ እንደዚህ ፈጠጥ ያላለ ያልወጣ አሁን ሰዕድ አልጋሚዲን ሱሩሪ ነው እያሉ ነበር የሚነግሩ ሰዕድ አልጋሚዲ ማይሰማበት የለም የትኛውም ቦታ ላይ ተሰማዋለህ ሁሉ እነ ሹረይምን ሁሉ እኮ ወጋ ያደርጓቸው ነበር ያው የአዲስ አበባ ጉድና የሃጁሪ ጉድ ያልከም እንጂ والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የመጀመሪያው ጥያቄ ሴት ልጅ መኪና ማሽከርከር ትችላለችን በሸሪዓችን እንዴት ነው ለማረጋገጥ ስለፈለኩ ነው ምክንያቱም ያለሁት አረብ ሀገር ነው አሰሪዬ መንጃ ፍቃድ አውጭና እኔንና ልጆችን ታግዥናለሽ እያለች ነው አይ ይቅርብሽ ታዩ ሲያቃ ይሄንን በተመለከተ hay'atu kibar al-ulama ፈትዋ ሰጥተዋል ኢማም ኢብኑ ባዝ በነበሩበት ጊዜ ኢማም ኢብኑ ባዝ وكذلك عندهم ከታላላቅ ሊቆች ኢብኑ ዑሰይሚን والفوزان እነዚህ ሁሉ كانوا يفتون بتحريم قيادة المرأة للسيارة بسبب المفاسد الشرعية ብዙ ሸሪዓዊ ፈሳዶች ስለሚመጡ ከልክለው ነበር لهم درء المفاسد مقدم على جلب المصالح አሽከርከራ ከምታመጣው ጥቅም ጉዳቷን ብንከላከልላት ይቀላል ነው ቀድመን ጉዳት ነው መጀመሪያ መከላከል ያለብን ከምታመጣው ጥቅም አለ
የሚደርስብህ ጉዳት አለ። ጉዳቱን ለመከላከል ስንል ጥቅማችን ይቅር። በቃ ሴት ልጅ አሽከርክራ የሚመጣው ጥቅም የሚቀላጠፈው መቀላጠፍ ይቅር። ይሄ ነው መሆን ያለበት። ኧረ ተይ ይሄ ይቅር። እንደውም ኢማም ፈውዛን እንዲህ ብለው ተናገሩ። አልቂያዳ للمرأة محرمة حرام لما فيها من محاذير ብዙ ክልክል ነገር ይከሰትባታል። ሴት ልጅ ስታሽከረክር ከለክተላጥ بالرجال ወንድ ጋር ትቀላቀላለች። ከሽፍል ወጅ ፊቷን ትገልጣለች። ምክንያቱም የተለያየ ነገር ስላለ ተሲለ الذهب للمكان በተለያየ ቦታ ትሄዳለች። አስነስታ ሽው ነው الذي تشاء ፈለገችው ቦታ እንግዲህ ተመከኑ المرأة من التحلل من الرقابة ከቁጥጥር ውጭ ትወጣለች። ሴት ልጅ መኪና ያዘች ማለት ከራዳር ውጭ ነው የምትሆነው። አለቀ በቃ። ከባለ ራዳር ውጭ፣ ከወንድሟ ራዳር ውጭ፣ ከሚጠብቋት ከአባቷ ራዳር ውጭ ነው የምትወጣው። አለቀ። ትሄዳለች፣ ትመጣለች። ቶሎ ከች ነው እየመጣች ነው መንከተ አበቃ። በጣም ብዙ እንትን አለበት፣ ፈሳድ ነገር አለበት። ይሄንን ተውት። ባረከላሁ ፊኩም። ኧረ ተውት ቤታችሁ። ወቀርነ ፊ ቡዩቲኩነ ወላ ተበረጀን ተበሩጀ الجاهلية الأولى። በቃ ባልሽ ይውሰድ፣ ባልሽ ይወስድሻል፣ ወይ ወንድምሽ ኢንሻአላህ፣ ወይ ልጅሽ ይኖራል ኢንሻአላህ። ታዩ ረይቅር በዚህ ብር እጥፍ ይከፈልሽ። والله اعلم። አምስተኛ السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته። ደህና ነኝ አልহামዱሊላህ ደህና ነኝ። ጥያቄ ነበረኝ። ጀናባ ሆኜ ከዛ ግቢው ውስጥ ሻወር ለመውሰድ አልመቸኝ አለ። በተየሙም ሰገድኩኝ። ሶላቱ ተቀባይነት አለው ወይስ የለውም? እና ብትመልስልኝ። እማይሆን ከሆነ ምንም ሌላ መፍዱር ካለው ሸርዒ ምክንያት ካለ ዝም ብለህ ብትሰግድ በተየሙም ብትሰግድ ትችላለህ። أيها الذين آمنوا لا تقربوا الصلاة وأنتم سكارى حتى تعلموا ما تقولون ولا جنبا إلا عابر سبيل حتى تغتسلوا نبر أو كلا تأبوا تبلنا نعم نجرجن وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا كالا جنياتشو بتاجنيو بيشتنيا كهوناتشو በሽተኛ ባትሆንም የሆነ ምክንያት ካለ ከልካይ ማለት ነው። ባይሆን እንደዚህ ዝም ብሎ እንደቀላል ነገር እንዲያታዩ በጣም ከባድ ነገር ይሄ ቢሆን ይሄ ሊከሰት ይችላል የሚባል የሆነ ነገር አጋጅ ነገር ካለ እዛን ጊዜ ተይሙም ይደረግና ይሰገዳል። ኋላ ላይ ውሃ ሲገኝ እንትን ሲያጋጥም ገላም መታጠብ ነው። ሶላት ግን አይደገምም። إذا وجد الماء للجنوب أمسه بشرته ያው ገላው መታጠብ አለበት። ኋላ ላይ ውሃ ሲያገኝ ውሃ ተቆመነ ማለት እንደዚሁም ደግሞ አጋጣሚ ከዛ ውስጥ መታጠብ ዋጅ ነብዩ ኑሮ ወይ የሆነ ነገር ኑሮ መጋለጥ ሊፈጠር ይችላል ከተባለ እንደዚህ አይነት ማለት ነው። واما صلواته كلها صحيح بالتيمم በተይሙም የሰገደው ሶላቱ ትክክል ነው። ሶላት ይድገም አይባልም። ምንድነው የሚያደርገው? ገላውን መታጠብ ብቻ ነው። ባረከላሁ። ስለዚህ ገላን ታጠባለህ። ኋላ የሰገድከው ሶላት አትደግም ሸርዒ ምክንያት እስካለ ድረስ والله أعلم። ስድስተኛ ጥያቄ السلام عليكم ورحمة الله وبركاته። وعليكم السلام ورحمة الله وبركاته وإياكم الله يطبقاችሁ إن شاء الله። ጥያቄ ነበረኝ። ተብሊጎችንና ሱፊዮችን ተከትሎ መስጊድ ይቻላልን? ተብሊጎችና ሱፊዮችን ተከትሎ መስጊድን በተመለከተ ኢማም ኢብኑ ባዝ ቀጥታ የተጠየቁት ጥያቄ አለ። ስማቸው إذا كان موحدا معروفا بالتوحيد ليس مشركا وإنما عنده شيء من الجهل والتصوف زنبلو صوفيانت كهنا يعلو شرك ما يسرى كهنا تكتل السجدان ولكنه موحد مسلم يعبد الله وحده ولا يعبد المشايخ النزهن ما يجزا كهنا ويدعوهم من دون الله كالشيخ عبد القادر الجيلاني أو غيره النزهن ما يجزا كهنا زنبلو صوفي بميل شفان يمسطوا عينتوش كهنا كالن በአሁን ሰዓት ሱፊየቱ ዘማኒና ቁቡርያ የዘመናችን ሱፊያዎች ቀብር አምላኪ ናቸው። እንደው ቀብር ማያመልክ የምታገኝ ከሆነ እንደው ከሆነ ነው ከሆነ እንደው ካለ አለበለዚያ ቀብር ማያመልክ ሱፊ እንደው
ኢኽዋኖች ዝም ብለው የሚያወጡት ይሄ እንትን ካልሆነ በስተቀር እንጂ እኔ ሱፍይ ነኝ የሚሉት ሱፍያ የድሮ ዘመኖችን ሱፍይ ማለት ይሄን የጠበቀ ነው ሱሉክን የያዘ አቂዳውን አስተካክሎ ሱሉኩ ላይ ደህና የሆነ ምናምን ነገር እያሉ ይሄ አይነት የሚያወጡለት ሊፈጠር ይችላል ብዬ ነው እንደዛ አይነት ካለን እንጂ አለበለዚያ የዘመናችን ሱፍያዎች አብዛኛው የሱፊ በመባል የሚታወቀው የአህባሽ ዘር ነው አህባሽ ዘር የፈረንጅ ዶሮና የሀበሻ ዶሮ ማለት ነው ልዩነት የላቸው እንደተባለው እንደ አመጣጣቸው ሂደት ስንመለከተው ማለት ነው በአሁን ሰዓት ግን ሁሉም የፈረንጅ ዶሮ ሆኗል ሁሉም ማለት ነው ተመሳሳይ ናቸው ተዳቅለዋል ገብቷል ሁሉ ሱፊ አህባሽ ነው አህባሽ ሱፊያ ውሸት ነው ልዩነት አለ የድሮ ዘመን ንባብ እንጂ በአሁን ዘመን አይደለም ሱፊና አህባሽ መካከል ምንም የምታገኝባቸው ነገር የለም ልዩነታቸው በአገራችን ላይ የሱፊና አህባሽ ልዩነት ስልጣን ላይ የመንገብገብና ያለ መንገብገብ ነው እንጂ ሁሉም ዑባዱል ቁቡር ናቸው ዑባዱል አድሪሃ ናቸው አስሐበል መዋሊድ ናቸው ሁላቸው ቢድዓን የሚሰሩት እንዳለ ሁላቸው በስተዋአ ነው ወይ ግማሹ አላሁ ፊ ኩሊ መካን መውጁድ አላሁ መውጁዱን ቢላ መካን ሁለቱም ضل الفريقان